ገቢዎች በራፍ ላይ፣ መጠጥ ቤቶች በራፍ ላይ መጠጥ ቤቶች በራፍ ላይ በጣም በብዛት በተለይ ከሲኤምሲ ወደዛና ቦሌ አካባቢ ሌላም ቦታ ኢቭን ከስራ ሰዓት ውጭም አንዳንድ ጊዜ ፀሐይ ሆኖ ድራይቭ እያረክ በመደዳ ተደርድረው እኔ አስቆመውኝ ያውቃሉ። አስቆመውኝ በስነ ስርዓት ምን ተፈጥሯል የሆነ ነገር እንትን ወደ ጥዬ ነው ብዬ ደንግጬ ሁሉ ምንድነው ምናምን ስል እንትና ምንድነው ብሮሸር ነገር አውጥተው ሰጥተውኝ ያውቃሉ። እና ተገቢ ነው፣ ፕሮፌሽናል ነው ወይ ኤቲካል ነው ወይ? በጣም ከባድ ጥያቄ ነው የጠየቀኝ። እኔ ልክ ነው አይደለም የሚለው መመለስ አልፈልግም፣ ግን ላብራራ። አንደኛ ይሄን የሚሰሩ ሴልሶች ሁሉንም ባይሆንም ይሄ ስርዓት የጣሱትን ፕራይቬሲን ሼር የሚያደርጉትን ኢቬድ የሚያደርጉት የግል ስፔስን እንትን የሚያደርጉትን ውጪ ሌሎቹም በጣም ነው ማከብራቸው፣ በጣም ነው ሪስፔክት ያለኝ። ወላ ፀሐይ ቀጥቅጣቸው፣ የሰው ፊት ይግረፋቸው፣ ይስደቧቸው፣ ምን ይበል በቃ ታታሪ ከዛ ቦታ ሳይጠፋ ሌላውን ተውና ዛሬን ሳትሸጥ እኮ ባዶ እጅን ወደ ቤት መግባት ማለት በሴልስ ኤጀንቶች እይታ በጣም በቃ እንደ ፌሊየር ምናምን ነገር ነው የሚታየው። ከዛ ደግሞ ጠዋት ተነስቶ ሊታትር ይወጣል ምናምን። እኔ በጣም ነው ማደንቃቸው። ሁለተኛ ይሄን ነገር ውጤት ባይኖረው አያረጉትም ሴልስ ኤጀንቶች። ቢሊቭ ኢት ኦር ናት። አንድ ነገር አበበ ከበደ ስላረገው አይደለም ሴልስ ኤጀንት በቃ ውጤት ስላለው ነው። ውጤት ባይኖረው አሁን አንተ እንደውም ጠበብ አረከው እንጂ ስኮፖቹን እንገር በቀላሉ ውልና ማስረጃ ነው። ካፌ፣ ሬስቶራንቶች፣ ስጋ ቤት፣ መጠጥ ቤቶች ምናምን። መጠጥ ቤትማ ሰውየው ሰከር ካለ 10 ቤት ሊገዛ ይችላል እንደውም በሚደሳዊ ግን just a joke እሱ ኤኒዌይስ ትክክል ነው። የሚያሰለጥኗቸውን ሰዎች ነው ተጠያቂ ማድረገው። እነዛን ሴልሶች የሚያሰማሯቸው ጠዋት ወይ ሳምንታዊ ዊክሊ እንትን ሲባል ምናምን በቃ ከየትም ብላችሁ ሽጣችሁ አምጡ ሊሏቸው ይችላሉ። እዚህ ቦታ ክላይንት አለ ሂዱ ምናምን ሊሏቸው ይችላሉ። ወይ እንግዲህ እነዚህ ማናጀር አለቃ ምናምን ሱፐርቫይዘር ወሬቨር የምትላቸውን ተጠያቂ ምናምን እነዛ ልጆች እረፉ ብትላቸው እኮ አይገኙም። እዛ ሪስቴት ባለቤቱ ተው ስሜን ያጠፋችሁ እዚህ ጋር እንዳትሆኑ ቢላቸው አይገኙም አይደለ? ሶ በርቱ ያላቸው ሰው አለ። በርቱ ሲባሉ ግን ኢን ዘ ሮንግ ዳይሬክሽን ነው፣ በተሳሳተው መንገድ ነው። አንተ ስታልፍ መኪና ለምሳሌ አሁን ሰሞኑን ያያት እንዲህ ብለው ያስቆሙሃል። ሊፍት ፈልገው ነው ምን አላቅም፣ ግን ብሮሸር ምናምን እጃቸው ላይ ሳይ ይሄ ፐብሊክ እና ፕራይቬት ቢሮ ላይ የመጡ እንደውም የሆነ ሰዓት ላይ የመንግስት ቢሮዎች የባንክ ሰራተኞችና የሪል ሽያጮች እንዳገቡ የሚል ወረቀት ምናምን ተለጥፎ ነበር። እሱ ባለቤቶች ቆም ብለው ማሰብ አለባቸው። የሪል ስቴት ሴልስ ኤጀንቶች ስሜን እያጠፉ ነው እየሸጡ ያሉት። በባሌም በቆጤም ብለህ እኮ ትሸጠዋለህ፣ ግን ብራንዲንግ ወዴት እየሄደ